ሰላም ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ሰላም ነው ወይ? እንዴት ናችሁ? እንግሊዝ የ2026-27 የእንግሊዝ ፕሪሚየር ሊግ ተወዳጁና ተናፋቂው ትላንትና አርብ ዕለት ነሐሴ 15 ተመልሷል። ሁላችንም እንደምታውቁት ናፍቆት የምንጠብቀው ነው። በተለይ ለአርሰናል ደጋፊዎች አምና ዋንጫውን ከማንሳታቸው አንጻር ዘንድሮ በጣም ብዙ ነገር ይጠብቃሉ። እናም መክፈቻው ጨዋታ አርሰናል ነበር። አርሰናል ከኮቨንትሪ ሲቲ ጨዋታ አድርገዋል ትላንትና። እናም ለአርሰናል ደጋፊዎች ደስ የሚል ዜና ነው። ትላንትና ጨዋታውን በጣም ያምር ነበር። አርሰናል ኮቨንትሪ ሲቲ እንደምታውቁት ከሻምፒዮንሺፑ ሻምፒዮን አንደኛ ሆኖ ጨርሶ ወደ ፕሪሚየር ሊጉ ያደገ ቡድን ነው። በፍራንክ ላምፓርድ የሚመራ ቡድን ነው። በዚህ በኩል ደግሞ የማይክል አርቴታው ቡድን አምና ፕሪሚየር ሊጉን ማሸነፉ ይታወሳል። ሁለት አሸናፊዎች የተገናኙበት ውድድር ነበር። በመሆኑም በጣም ትላንትና ተጠባቂ ነበር። ሁሉም የእንግሊዝ ፕሪሚየር ሊግ እያንዳንዱ የተለያዩ ቡድን ደጋፊዎች ጠብቁት የነበረው ሊግ ተጀምሯል በይፋ እና ትላንትናም እንደተጠበቀው አርሰናል ልክ ባለፈው ኮሚኒቲ ሺልድ ላይ ሲቲን እንዳሸነፈው 3-0 አሸንፏል። በመጀመሪያው ግማሽ ፈርስት ሃፍ ላይ ካይ ሃቨርትዝ የመጀመሪያውን ጎል ከካላፊዮሪ የተሻገረለትን ኳስ ጎል አስቆጠረ። ከዛ ቀጥሎ ደግሞ ከደቂቃዎች ቆይታ በኋላ ቡካዮ ሳካ እንደገና ዞሊዝ ያሻገረውን ኳስ በረኛ በመጥፋቱ ቡካዮ ሳካ ታፒን አድርጎ ከቶት 2-0 አለቀ። ከረፍት በኋላ ወዲያው ብዙም አልቆየም እንደገቡ ደግሞ ማርቲን ኦዲጋርድ የቡድኑ አምበል መሪ በዲፍሌክሽን ሶስተኛን ጎል አስቆጥሮ ጨዋታው 3-0 በሆነው ውጤት ተጠናቋል። እንደምታውቁት አርሰናል ገና ላደጉ ቡድኖች በጣም ከባድ የሆነ ከቻምፒየንስ ለሚመጡ ቡድኖች አሪፍ የሆነ በጣም ጥሩ ሪከርድ አለው። በዚህም የተነሳ ትላንትናም ሳይሸነፍ ወይም ነጥብ ሳይጥል ወጥቷል። ነገር ግን በጣም እየተነሳ ያለውና ብዙ ሰዎችን ብዙ የተለያዩ ቡድን ደጋፊዎችን ቀልብ የሳበው የክሪስቶስ ዞሊስ እንቅስቃሴ ነው። በእርግጠኝነት ሰሞኑን በዚህ ጉዳይ አንድ ቪዲዮ ሰራለሁ። ለብቻው ክሪስቶስ ዞሊስ ይገባዋል። ትላንትና ግን የነበረው እንቅስቃሴ እጅግ በጣም አስገራሚ ነው። አርሰናል ብዙ ዓመታት ሲቸገርበት የነበረው የግራ ክንፉ ትላንትና በጣም ነቃ ብሎ ታይቷል። ኳስ አገፋፉ፣ ድፍረቱ በጣም ደስ የሚል ተጫዋች ነው። ለማንኛውም አርሰናል ትላንትና በመክፈቻው ጨዋታ 3 ነጥብና ንጹህ 3 ጎል ይዞ ሁለተኛውን ሳምንት ይጠባበቃል። ዛሬ ቀጣይ ጨዋታዎች አሉ። ማንቸስተር ዩናይትድ ጨዋታ አለው። ነገ ደግሞ እንዲሁ የሊቨርፑል ጨዋታ ይጠበቃል እና ቶተናምም ዛሬ ጨዋታ አለው። ሁለት ደግሞ የሊቨርፑል ጨዋታ ይጠበቃል። ኤኒዌይስ የአርሰናል ደጋፊዎች ምን ተሰማችሁ? ስለ ክሪስቶስ ዞሊስ ጠብቁኝ፣ ቪዲዮ ሰራለሁ። አሁን ግን በጣም ጥሩ ድል ነው ለአርሰናል ደጋፊዎች እና ምን ተሰማችሁ? እስኪ ኮመንት ላይ ጻፉልኝ። ይህን ቪዲዮ ሼር አድርጉ፣ ላይክ አድርጉት እና ሰብስክራይብ ማድረጋችሁ ቻናላችንን አትርሱ። በሌላ ቪዲዮ እንመጣለን። ይመቻችሁ። ባይ